ውድ የምዲ ዩቲዩብ ተከታታዮች ሰላም ጤና ይስጥልኝ፣ እንደምን ዋላችሁ? ዛሬ ደግሞ ማሳያችሁ ከባለፈው በደንብ ያላሳያችሁን አጋጣሚ አሪፍ ነገር ነው ዛሬ የምናየው። ይሄ የምታዩት የተፈጥሮ ፍል ውሃ ነው። ፍል የሚገርም ነው። በመንገዳችን ላይ ነው ያየሁት። በጣም የሚገርም ፍል ውሃ ተመልከቱት። ይሄ በቆሎ የመቀቀል አቅም ያለው እንቁላል የመቀቀል አቅም ያለው ፍል ውሃ ነው። በጣም የሚገርም ፍል ውሃ ነው። እዚህ ጋር ነው ሻወር መውሰድ። ይሄ ለጤንነት ራሱ ሜዲሰን ነው። በቃ በዚህ ፍል ውሃ በጣም ለጤንነት ወሳኝ ነው የሚባለው እውነት ነው። እኔ ዛሬ ገና ነው እንደዚህ የተፈጥሮ ፍል ውሃ በአካል በራሴ በተግባር በመንካት ቼክ አድርጌ ያየሁት። በጣም የሚገርም ነው። እስቲ ቼክ ሳረገው ራሱ እንዴት ልነግራችሁ አልችልም። በጣም ነው የሚያቃጥለው። የሚገርም ነው። የሚገርም የተፈጥሮ ፍል ውሃ ነው። በጣም ለጤንነት ይሄ ለጀርባ ህመም ምናምን የሚባለው እውነት ነው ማለት ነው። ያው እንግዲህ መንገዳችንን እንደዚህ ጤንነት ሊሰጥ በሚችል ፍል ውሃ እንጀምራለን ማለት ነው የዛሬ ቪዲዮአችንን። ባለፈው ከቀረጽኩት እንግዲህ ብዙ ያላሳየኋችሁ ስላለ እሱን አሳያችኋለሁ። ፍል ውሃውን እንግዲህ ያው በጣም በቅርበት ነው ነክቼው ሁሉ ነው ያረጋገጥኩት። በጣም የሚገርም ፍል ውሃ ነው ለጤንነት። ይሄ በቃ ይኸው በጣም የሚገርም ውሃ ነው። በጣም ማለት ነው። ምን አይነት ተፈጥሮ ነው ባካችሁ! እና ያው ባለፈው ከለቀቁት ቪዲዮ ብዙም ስላላሳየኋችሁ ብዙም በቅርበት ስላልቀረጽኩት ዛሬ ግን ወደ ቦታው ላይ ቀረብ በማለት ነው የቀረጽኩት። እሱን ነው ማሳያችሁ። ወደ አቡ ሴራ ወደሚባለው አካባቢ ነው ያው መንገዳችን። ወደዛው እያቀናን የሚገርም መልክዓ ምድር ነው እንግዲህ ተፈጥሮን እያየን ነው የምንሄደው ማለት ነው። አሁን በዚህ ፊት ለፊት የሚታየው የዝቋላ ተራራ፣ የዛ ፊት በጣም በርቀት የሚታያችሁ የዝቋላ ተራራ ነው። የሚገርም መልክዓ ምድር ነው። በጣም የሚገርም ተፈጥሮ አንዳንዴ እንደዚህ በዚህ ልክ በጣም ይገርማል። በጣም ለጥ ያለ ሰማዩን ራሱ ስታዩት እንዴት ጽድት ብሎ ነው የሚታየው። የሚገርም ተፈጥሮ ነው። ያው እንግዲህ የእርሻው ወቅት ስለደረሰ ወሩም ግንቦት ነው። ገበሬውም እንግዲህ ያው እርሻ ላይ ተሰማርቷል ማለት ነው። መሬቱን እያረሰ ነው፣ እያዘጋጀው ነው ማለት ነው ለእርሻ ለክረምቱ። በጣም ደግሞ የሚገርማችሁ የአካባቢ በጣም በእህል በማብቀል በጣም ይታወቃል። የሚገርም መሬት ነው። በጣም በቃ እህሉ ሰብሉ ሲደርስማ አትጠይቁኝ። በጣም የሚያምር ቦታ ነው። ዝቋላ ተራራ በጣም ይገርማል። በኢትዮጵያ ውስጥ ሶስተኛው ተራራ ነው እንግዲህ በጣም ትልቅ ነው። ለዛ ነው እንግዲህ በጣም በርቀት ላይ ነን ያለነው እንደዚህ የሚታየው ማለት ነው። ያው መንገዳችን ያው ወደ አቡ ሴራ አየር መንገዱ ስለሆነ እስቲ ዛሬ ቀረብ ብለን ያለውን ነው የምናየው። በጣም የሚገርም ነው። ስራው እንዴት እየተሰራ እንዳለ ነው ዛሬ ማሳያችሁ በርቀት ጠጋ በማለት። የሚገርሙ ጀግና ሹፌሮችን ነው ማየው። የሚገርም ሹፌሮች ብቻ ብዬ አላቆምም። የሚገርሙ መሃንዲሶች ምኖች ብቻ ስራው እንዴት እንደሚሰራ ተመልከቱት። የሚገርም ፕሮጀክት ነው። በጣም በቃ
በጣም እየተጣደፈ ነው እንግዲህ እንደምታዩት ኒው ኢትዮጵያን በጣም ይገርማሉ። እንዴት እየፈጠነ እንደሆነ አትጠይቁኝ። ሰማዩ ራሱ እንዴት ደስ ይላል። ያው እንግዲህ አዲሱ የኢትዮጵያ አየር መንገድ የሚገነባበት ፕሮጀክቱ አካባቢ ነው ያለ ነው። ቦታው ይሄን ይመስላል። ሰማዩ ራሱ ለበረራማ በጣም ምቹ ነው። በቃ በጣም በጥናት እንግዲህ ይህ ቦታ የተመረጠው በጥናት ነው ይባላል። ፈረንሳዮች ናቸው ያጠኑት ነው የሚባለው። በጣም የሚገርም ለበረራ ምቹ የሆነ ቦታ ነው ማለት ነው። በጣም ይገርማል። እንግዲህ ይህ መሬቱ ተቆርጦ በስመአብ እንዴት እየተሰራ እንዴት እየተፋጠነ እንደሆነም ሳየው በጣም በአጭር ጊዜ ነው። ይሄ አመት ሳይሞላ የምን አመት ግማሽ አመት አይሞላውም። በጣም ሾርት በአጭር ጊዜ ነው እንደዚህ የተሰራው። በጣም የሚገርም ነው። በጣም በሚገርም ሁኔታ ነው ማለት ነው እየተሰራ ያለው። በጣም እያሯሯጡት ነው መኪናዎቹ ብዛታቸው በስመአብ አትጠይቁኝ። እንዴት ይገርማል መሰለሽ ሹፌሮቹን ሳላደንቅ አላልፍም። የሚገርም በቃ አቧራ አለ ምን አለ ተቋቁመው ነው ኦፕሬተሮቹ ብቃታቸው። ሰርቬሩ ምኑ አትጠይቁኝ። በቃ ይሄ በጣም የሚገርም ስራ ነው። ሲያልቅ ወደፊት እንግዲህ ምንም ጥያቄ የለውም አፍሪካ አንደኛ እና ምርጡ አየር መንገድ የሚሆንበት ኤርፖርት ነው ማለት ነው። ይሄ ቦታ በጣም ሰፊ ረጅም ስፋት የያዘ ቦታ ነው። በጣም የሚገርም እኔ በአንድ ሳይድ በዚህ ጋር ነው እያሳየኋችሁ ያለሁት። በጀርባ በኩልም አለ። በጣም በቃ በመሃል እየሄድኩ ስለሆነ ነው ያው በመንገድ ላይ በጣም የሚገርም ቦታ ነው። ይሄ የምታዩት እንደዚህ እንግዲህ ተቆርጦ መሬት ተፈጥሮን እንግዲህ መሐንዲሶቻችን እየተሯሯጡበት ነው ማለት ነው። ጥበባቸውን የሚያሳዩበት ብዙ መሐንዲሶች ኢንጂነሮች የሚጠበቡበት ቦታ ነው። የሚገርም ስራውን እያፋጠኑት እንደሆነ ነው የሚታየው። ዛሬ ደግሞ ሰማዩ እንዴት ጥርት ብሎ ነው የሚታየው እባካችሁ። በጣም ይገርማል እኮ የሹፌሮቹ ሩጫ በቃ በስመአብ ምንም በቃ ከጧት እስከ ማታ ያለ እረፍት ነው እንግዲህ እንደዚህ እየተሯሯጡ የሚሰሩት ማለት ነው። በጣም ብዙ የሚቆጠር መኪና ነው ያየሁት። በጣም በሚገርም ሁኔታ ይሄ ደግሞ የሚገርም ራሱን የቻለ ከተማ ማለት ነው። ራሱን የቻለ ከተማ እዛ አሁን ኤርፖርት የሚሰራበት አካባቢ ያሉ ገበሬዎች ለነሱ የተሰራ ነው። በጣም የሚያምር ራሱን የቻለ እጅግ ዘመናዊ ከተማ ማለት ነው። በጣም ነው የሚያምረው። ላይክ ሰብስክራይብ ግን እንዳትረሱ። ያው ሼርም ኮፒ ሊንክ ሰብስክራይብ እያደረጋችሁ ለሞራል እንግዲህ ያስፈልገኛል። የሚገርም ከተማ በቃ ይሄ ራሱን የቻለ በጣም ዘናጭ ቤቶች ናቸው ቤቶቹ እንደሚታዩት። በጣም የሚገርም ፕሌስ ዋው። ወደፊት እውነትም ቢሾፍቱ ዋው ዘ ቤስት ዋን የሚባለው ከተማ ነው የምትሆነው። በፕላን የተሰራው እንግዲህ እንደምታዩት
ይሄ በጣም ራሱ ደረጃውን በጠበቀ በፕላን በቃ የቤቶቹ አቀማመጥ ዋው! በጣም ብዙ ቤቶች ናቸው። በስመ አብ እንዴት እንደሚያምሩ! አየር መንገዱ ሲያልቅማ በቃ በጣም በቃ የሚገርም ዘናጭ ከተማ ነው የሚሆነው።